እኔ ብዙ ማውጣው ነገር አለ ግን እኔ የምፈራው ነገር አለ እዚህ ጋር ምንም ማውራው በቃ ብዙ ነገር አለ እኔ ጋር ድብልቅልቁ ነው የሚወጣው ይሄ ቲክቶክ ቆይ እና ታዲያ ለምን አታውጪው አልችልም እኔ ብዙ ነገር አለ እዚህ ጋር አውጪ ተብሎ የዛሬ ስንት ወር ይሄ ቦይስ ማለት ነው ሀቡ የዛሬ 6 ወር ነው እኔ ሰው ጋር ይላኩትኝ ብዙ ልጆች ጋር እንደማስረጃ አርግጬ ያስቀመጥኩትኝ ይሄን ቦይስ እሺ እኔና ራይ ተጣልተን ፖስቺ ዛሬ እንደገና ነው እንደ አዲስ የተፖስተው ይሄ እኮ ያልገባኝ አንድ ነገር አንቺና ሱሱ ማጽሪ አንቺና ራሄል በፌክ አካውንት ሱሱን ታወሯት እንደነበረ የገርል ፍሬንዷ ጓደኛ ሆናችሁ ታወሯት እንደነበረ ኦሬዲ አንቺ ተናገረሽ ራሄል ክዳለች ግን ይሄ ቮይስ ማስረጃ ነው ኦሬዲ ስለ ፌክ አካውንቱ ስለዚህ ፌክ አካውንቱን አንቺ ባትደልቹ ኖሮ ሜንሽን አርጌ ፖስት ነበር ብትል ምኑን ነው ራሄል ሱሱን ሜንሽን አርጋ በፌክ አካውንት የምትፖስተው ምኑን እኔ ምን ላውራ አሁን አቦኔ እዚህ ጋር ብዙ መፈራው ነገር አለ ምኑን ነው አትበኝ እኔ ብዙ መፈራው ነገር አለ ለህይወቴ ማንን ነው የምትፈሪው በግልጽ ተናገሪ ብዙ ነገር አለ ትናንትና ራሄል መጣ ራሄል እና ትናንትና ከትናንት ወዲያ መጣ እኔ ፈራው ህይወቴ ብላ ዛሬ ፋርቃ ይተናታል ዛሬ እኔ አዳምጪኝ ራሄል አይመለከተኝም እኔ የዛሬ 6 ወር ስለ ራሄል ወጥቼ ስናገር ሁሉም ሰው ሸፋፍ ነው ህርቅ ብሎ ጎረምሳ ተልኮብኝ አስፈራርተውኛል ሰፈር ለቅቅ ያለው ቤት ለቅቅ ያለው እሺ ተደዛ ቮይስ ላይ ምን አገባኝ እኔ የዛሬ 6 ወር አላቃችሁም እናንተ ናችሁ አሁን ላይ እኔ ብዙ ማውጣው ነገር አለ ግን ማውጣት አልችልም ምክንያቱም እኔ እዚህ ጋር ብዙ የምደረገው ነገር አለ እኮ ራሄል ናት የምታስደበድብሽ ወይስ ገነት ማን ነው የሚያስደበድብሽ የምትፈሪው ብታውጪ ሊጎዳሽ የሚችለው አካል ማን ነው ያሹ ጉድ የራሄል ነው ወይስ የገነት የሁለቱም አለኝ ግን ማውጣት አልችልም በቃ ተረዱ ማውጣት አልችልም ገባችሁ አይደለ ኦኬ እሺ ጥሩ እንደዛ ከሆነ የዛሬ 6 ወር እኔ አንቺንም ራሄልንም አላቃችሁ ነበር ታዲያ ለምልክት እንዲሆንሽ ከትላንት ወደ እንትና ሱሱ ተናግራለች አይደለ ጎረምሳኔ ላይ እንደተላከ ሊቭሽ ላይ ተናግራለች ገባሻለ ዛሬ የሚላክብኛል እኔ አሁን ላይ ጠዋት ወጥቼ ማታ ከስራ ስመጣ ማለት ስልክን እንዳልቀማ በጣም እየፈራ ነው እኮ ገባኝሽ ሀቢባና እኔ የዛሬ 6 ወር አላቃችሁም ነበር አንቺንም ራሄልንም አላቃችሁ ነበር ሳላቃ አሁን ላይ ደግሞ አንቺ ምን እያልሽ ነው ያለሽው አውጪ ነው የምትይ እኔ ደግሞ ማውጣት አልችልም ብዙ ነገር አለ ስልኬ ላይ ዛሬ ፖስትቻለሁ ስል ስክሪንሾት አርግቼ ቲክቶክ ላይ አርግቼዋለሁ ገባሻለ ምኑን ቮይሶቹን ስክሪንሾት አርግቼ እኔ ቲክቶክ ላይ አስቀምጫለሁ ለእኑ እኔ ማውጣት አልችልም ቮይሶቹን ካወጣሁት ማለት ብዙ ነገር ነው የሚወጣው አወልሺ እሺ ለኔ በውስጥ ላኪልኝ እኔ አልናገርም ለኔ በውስጥ ላኪልኝ እኔ ለማንም አልናገርም እኔ በጣም ብዙ ሰው ከቤሩት ልኩልኝ አንድ ሰው ቁጥር አላሳየውም ስም አላሳየውም ድምጽ አላሰማውም ኦኬ እንደዛም ኮነ ለኔ ላኪልኝ ኦኬ የሆነ ነገር እኔ እዚህ ጋር አሁን የሆነ ነገር በሆነ እሱን ነው እኮ እኔ እየፈራሁ ያለሁት እኮ ሌላ ነገር እኔ አላወጣም እሺ ማን ጋር አለ ከኔ ውጪ ለምትልኪለት ለሌላ ሰው አስበሻል ልትልኪ ሌላ ሰው ጋር አለ ምንድነው ድራማ አይገባኝም ይናል ምንድነው እንትና ገነት ማፊያ ናት ታስገድልሻለች በዚህ ሰከንድ የሆነ ሰው ልካ በሽጉጥ መጥቶ ይተኩስብሻል ወይንስ ራሄል ማፊያ ናት የሆነ ሰው ልካ በሽጉጥ ምንድነው ድራማ የምትሰሩብን አልገባኝ ራሄል ገነትን እፈራታለሁ ብላ ድራማ ሰርታ ገነትን እፈራታለሁ ብላ ትናንትና ከትናንት ወዲያ ዛሬ ጠዋት ታርካ አብራ ቆማ ቪዲዮ ሰርታ ፖስተች ህዝብ እናንተ በጫዎች አለ ሰላም ውድና እየተከበራችሁ ውድ የሜሪ ዩቲዩብ ቻናል ተከታታዮቻችን እንዴት ናችሁ? በያላችሁበት ዓለም አቀፍ ሁሉ ሰላማችሁ ይብዛ። በመቀጠልም ለዚህ ቤት አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ደወል ምልክቷን በመጫን ቤተሰብ ሁኑ። ቤተሰብ ሆናችሁ ደግሞ ላይክ በማድረግ ቪዲዮውን ጀምሩበት ማለት ነው። አንዳንድ ነገር እስቲ ሰሞኑ ከምናያቸውና ከምንሰማቸው አንዳንድ ነገር እስቲ ለኔ እየተሰማኝን አውራለሁ ለእናንተም ደግሞ የተሰማችሁን አውሩ ማለት ነው። እኔ እንግዲህ በበኩሌ በጣም አዝኜዋለሁ በጣም ከመላችሁ በላይ ማለት ነው በጣም አዝኜበታለሁ እና እሱን ደግሞ ያው አይታችኋል ቲክቶክ ላይ በዚህ ጊዜ ምን እየተወራ እንደሆነ በቃ አለለ የሰው ክፋት የሰው በቃ የክፋት ጥግ የት እንደደረሰ ያው እያያችሁም ነው እኔም እያየው ነው እየሰማን ነው ማለት ነው። እሺ ታዲያ በዚህ ዘመን አሁን ማንን ነው ምን ቀርበው ማንን ነው በቃ የልቤ ጓደኛ ነች የልቤ ጓደኛ ነው ብለን
ማንን ነው መቅረብ አለብን? እንዴት ነው ሰውን መቅረብ አለብን? እና እኔ በበኩሌ በጣም ነው ያዘንኩበት። ምክንያቱም አሁን ቲክቶክ ላይ እየተወራ ያለው ነገር ስላችሁ አይታችኋል። ማለቴ በቤሩት ባለው ኢቶቻችን ላይ እየተወራ ያለው ነገር በጣም እጅግ ያሳዝናል ማለት ነው። ለመስማትም በጣም ያስጠላል ማለት ነው። በዚህ ዘመን ጓደኛ ለጓደኛ ቀናተኛ፣ እህት ለእህት ቀናተኛ አስባችሁታል? አሁን በሱሱ ከኘት ሱሱና ከናገኒ እንዲሁም ደግሞ ራሄል ያላቸውን ነገር ያው ሁላችሁም እየሰማችሁ ነው ማለት ነው። እና በእነሱ ዙሪያ ነው ማለት ነው እኔ ሊያወራ የመጣሁበት። አንድና አንድ እኛ ስግደት የወጣነው ሰርተን ለመለወጥ ነው። እንደዚህ ክፋትን ሰርተን ሰውና ሰውን አባልተን ነው እንደዛ ሲጀመር መሆን የለበትም ማለት ነው። በቃ እኛም መስራት ካለብን ሰርተን መለወጥ እንጂ ሰውና ሰውን አባልተን ለሰው ክፋት አስበን ለሰው ክፋትን አቅደን ይሄ የመጨረሻው ምክንያቱም እሳት ነው። በዚህ ለውጥ ሊመጣ ምድራዊ ለውጥ ሊመጣ ይችላል። በዚህ ምድር ላይ ሳሉ ማለት የተመቸ ኑሮ የተመቸ ህይወት ሊኖሩ ይችላሉ። ነገር ግን መጨረሻው እሳት ነው ማለት ነው። አስባችሁታል? እና መጨረሻው እሳት ነው ማለት ነው። አሁን ገኒ ለሱሱ ማለት ሱሱን ብዙዎቻችሁ ታውቃላችሁ። ቲክቶክ ላይ የራሷ ስራ አላት። ጸጉር ቤት ትሰራለች፣ ሁማኖሮቹን ትሸጣለች። እና ሱሱን ደግሞ ልክ እንደዛ የራሷ ጸጉር ቤትና ማለት የራሷ የሆነ ኮስሞቲክስ ቤት አላት ማለት ነው። እና ሱሱ አሁን እየተወራ ያለው ለሱሱ ሀና ስትናገር እንግዲህ ሁላችሁም ሰምታችኋል ማለት ነው። ያው የሱሱ ገበያ ወደ ገኒ እንዲሄድ ገኒ ለሱሱ ማለት ገበያ ወደ እሷ ለመሳብ ድግንት አሰረች እየተባለ ነው። ውስጡ ቅብጥ ቅሽጥ እያለ ያለው ማለት ነው ቲክቶክ ላይ። እና የሁሉ ክፋት ለምን አስፈልገው? እነዛ የሚያደርጉት እንግዲህ ሃይማኖት አለን የሚሉ ሰዎች ናቸው። አንድ ሰው ሃይማኖቱን በስነ ስርዓት ከተጠበቀው ለሃይማኖቱ በቃ ጠንቅቆና በቃ በጥንቃቄ ለሃይማኖቱ የሚኖር ከሆነ እግዚአብሔርን አላሳዝንም ብሎ የሚኖር ከሆነ ለምን እንደዛ ነው ክፋትን ይሰራል? በቃ ለውጥ እኮ ትክክለኛ ለውጥ የሚመጣው እንደዚህ በክፋት በመስራት ለሰው ልጅን ክፋት በማሰብ ሳይሆን ትክክለኛ እስከ መጨረሻ የሚዘልቅ ለውጥ የሚመጣው ከእግዚአብሔር ዘንድ ሲሆን ነው ማለት ነው። እና ሱሱ ለዛች ገኒ ለሱሱ ድግንት እንዳሰረችውና እና ሀናን ያው ሁላችሁን ሰምታችኋል። እዚህ ጋር ለማጥራት ራሱ በጣም ነው የሚያስጠላ ማለት ነው። እና ሀናን የራሷ የሆነ ፒክቸር ይዛ እንደዚህ ይሄ መድኃኒት እዛ ውስጥ ካልጨመርሽ እናም ይሄን መድኃኒት ለሷ ወስደሽ በሚጠጣ መጠጥ ላይ ካልጨመርሽ እኔ ጋለውን ቪዲዮን አላጠፋም እንዳለችው ያው ሁላችንም የሰማነው ነው የምናወራው ማለት ነው። ማለት የሰማሁትን ነው። እና ሀና በነገራችን ላይ እናንተ ሀናን በቲክቶክ ልታቋት ትችላላችሁ። እኔ ግን ሀናን በአካል አውቃታለሁ። ሀና ማለት በጣም ምስኪን ጥሩ ልብ አላት ልጅ ናት ማለት ነው። ያ ሱሱን ስትመሰክር አይታችኋል ማለት ነው። እና እኔ ሀናን በአካል አውቃታለሁ፣ ጓደኛዬ ነች። እና አሁን ላይ ብዙም አንደዋወልም፣ ግን ያ ማለት ጓደኛዬ ነች ስላችሁ ከዛሬ ከ6 ዓመት እንደዛ ከ7 ዓመት ከ6 ዓመት ተኩል እንደዛ ነው ከሀና ጋር ጓደኛ ነበረን። ግን ያው አለ አይደለ በስራ ምክንያት በተለያየ ምክንያት ያው ጓደኝነታችን ያው ተቋረጠ ማለት ነው። እና እኔ በአካል አውቃታለሁ ማለት ነው። በጣም ምስኪን ውስጧ የዋናት ማለት ነው። የምር እንደዛ ክፋትን አታውቅም ሲጀመር ማለት ነው። እና ለሱሱ እንደዚህ ድግንት ተደርጎ የተሰጠውን ድግንቱን ያው ቡርጭቆ ውስጥ ልታደርግ ነበረ። ምክንያቱም ካሜራ ምናምን ስለነበረ እኔ አላደረኩም ለራሴን ፈራው ብላ ያው ስትናገር ሁላችሁም ሰምታችኋል ማለት ነው። ዋና ነገር እኔ ልናገር የመጣሁበት በዚህ ዘመን እሺ ማንን እንመነው? ማንን እንመን? አብረን የጠጣ አብሮን የበለሰው ለኛ እንደዚህ ክፋትን የሚያስብ ከሆነ እንዴት ነው መኖር የሚቻለው? ማንን ነው ጓደኛ ብለን ማቅረብ ማለት ማንን ጓደኛ ተብሎ ማቅረብ ይቻላል?
ሰው እንደዚህ ከስርስር የሚሄድ ከሆነ ለእናንተ ክፋትን የሚያስብ ከሆነ እንዴት ነው ከሰው ጋር መኖር የሚቻለው? እና ከሰው ጋር ለመኖር በዚህ ሰዓት ማንንም ማመን እንዳለብን ከማን ጋር ቀርበን መኖር እንዳለብን ሁሉ በጣም እጅግ እያሳሰበን ነው ማለት ነው። እና አንድና እንደዚህ ስግደት ላይ ለስራ ወጥቶ እንደዚህ አሁን በእነሱ ምክንያት እኮ የስንት ልጆች የስንት እህቶቻችን ስም ነው የሚጠፋው ማለት ነው። አስባችሁታል? አሁን ሀቢባ ቤት ራሱ ትላንትና ማስታወቂያ እያሳወቁ ነበር ማለት ነው። እኛ ሀቢባ ማለት ነው ማለት እኛ ሀቢባ ቤት እንደዚህ ጸጉር ቤት አላቸው፣ እንደዚህ ኮስሞቲክ ቤቶች ማለት ሽቶ ቤቶች አላቸው። ማስታወቂያ እያስተዋወቁ ነበር ሀቢባ ቤት ታውቃላችሁ። ብዙዎች ሀቢባ ቤት ማስታወቂያ ያሰረ ማለት ያስተዋውቃሉ። እና በዛ ኮሜንት ላይ እኔ ያፈርኩት ነገር እንደዚህ ነገሮች አለን እንደዚህ አይነት ነገር ከገዛችሁ በፋሲካ በዓል ላይ የ1 ሚሊዮን ብር ዕጣ ተሸላሚዎች ትሆናላችሁ እያሉ ያስታውቁ ነበር ማለት ነው። እና በዛ ላይ ሁሉ በቃ ወይኔ ከቤሩት ከሆነ እኛ አንፈልግም የቤሩት ስም አትጥሩ እያሉ ማለት ነው ብዙዎቹ በቃ ምርር አላቸው ማለት ነው። ምክንያቱም ይሄ ጠንቆልና የሚባል ስራ ማለት ነው በጣም ያስጠላል። ከስራዎች ሁሉ ከሚያስጠላ ነገር ሁሉ በጣም ነው የሚያስጠላ ማለት ነው። እና በጣም ነው የሚያስጠላ። ፕሊዝ ሁላችንም ያው ከእንደዛ ነው ክፋት እንጠነቀቅ። አንድና ይሄ እግዚአብሔር ራሱ የሚጸየፍ ስራ ነው። ይሄ ከአጋኒት ጋር ህብረት መኖር ራሱ ምን ይጠቅመናል? ሰይጣን እኮ ዛሬ ስትሆን ነገ ሊያነሳ ይችላል ማለት ብቻ አይደለም ያነሳል። አስባችሁታል? ካለ እግዚአብሔር መንገድ የመጣ ሀብትና ንብረት ሁሉ ጠፊ ነው ማለት ነው። እሳት ነው፣ ምንም አይጠቅምም። ስለዚህ ፕሊዝ እንደዛ አይነት ነገር ተቃወሙ ማለት ነው። ሁላችንም መቃወም አለብን ማለት ነው። እና ለጊዜያዊ ነገር ተብሎ አንዴ ህይወትን ማጣትም አለ፣ ስም መበላሸትም አለ። የዘላለም እሳት እኮ ነው። አስባችሁታል? እና ከእንደዛ አይነት ነገር ሁላችንም ራሳችን እንጠብቅ። አንድና አንድ ይሄ የዘላለም እሳት ነው። እንደዛ አይነት ነገር ሲሰሙ ተቃወሙበት። ያስ እንኳን ሰውን ባይፈራ እግዚአብሔርን መፍራት አለብን ማለት ነው። የትኛ ነገር ስናደርገው እግዚአብሔርን መፍራት አለብን። እግዚአብሔርን ፈራ ከሌለን ግን ብዙ ነገር በዚህ ምድር ላይ ብዙ ነገር ማድረግ እንችላለን ማለት ነው። ያ ማለት እግዚአብሔርን መፍራት በውስጣችን ከሌለ ነው ማለት ነው። እግዚአብሔርን የሚፈራ ሰው እንኳን ሊያደርግ አይደለ ሲያስበው እንኳን የሆነ ለአይምሮ ያስጠላል ማለት ነው። እናም ስለዚህ ያ ሁላችንን ከክፋታችን እንጠብቅ። ማንን ማመን እንዳለብን ከማን ጋር ህብረት መኖር እንዳለብን ሁሉ በዚህ ዘመን በጣም እያሳሰበን ይገኛል። በተቻለ መጠን እንደ ቢቻል በቃ ማንንም አለማቅረብ ይሻላል ማለት ነው። ህይወትን ዝም ብሎ ለብቻ መኖር ይሻላል። አስባችሁታል? ከእንደዛ ነው ከክፉ ጓደኛ እግዚአብሔር ይጠብቀን፣ እግዚአብሔር ይሰውረን። እናም እስከዚህ ጊዜ ሰጣችሁ ስላዳመጣችሁን እጅግ ከልቤ ነው ማመሰግናችሁ ማለት ነው። እንደዛ ነገርን ሲሰሙ ማለት መቃወም አለባችሁ ግዴታችንም ነው ማለት ነው። ይሄ ነገር ዛሬ ላይ ካልተጋለጠ እንደዚህ ያው ለነገ እየሰፋ ነው የሚሄደው ማለት ነው። እግዚአብሔር ይቅር በላቸው የሚያደርጉትን አያውቁምና ይቅር በል እንዳለው ጌታ ኢየሱስ እግዚአብሔር ይቅር በላችሁ። እናው አመሰግናለሁ። ላይክ ሰብስክራይብ አድርጉ።